ዛሬ የዓለም የልብ ቀን ነው። በዓለም በቁጥር አንድ ደረጃ ለሞት የሚዳርገውን የልብ በሽታ ለመከላከል እነዚህ 8 የልብ በሽታ መከላከያ መንገዶችን ላካፍላችሁ። አንደኛው የኮሌስትሮል መጠናችን እንወቅ። ሁሉም አዋቂዎች የኮሌስትሮል ምርመራ እንዲያደርጉ ይመከራል። ሁለተኛ ደም ግፊታችንን እንለካ። ደም ግፊት ቢያንስ ከ140/90 በታች መሆን ይኖርበታል ነው። የልብ በሽታ፣ የኩላሊት በሽታ፣ የስትሮክ በሽታ እና ሌሎች በሽታዎች ያሏቸው ደግሞ ግፊታቸው ከ130/80 በታች መሆን ይኖርበታል። ሶስተኛ የደማችን የስኳር መጠን እንወቅ። ስኳር በባዶ ሆድ ከ100 በታች እና ይሄ የ3 ወር በአማካይ አድርጎ የሚነግረን ምርመራ ወይም ደግሞ ሄሞግሎቢን A1C የሚባለው ደግሞ ከ5.7 በታች መሆን ይኖርበታል። አራተኛው አካላዊ እንቅስቃሴ ቢያንስ በቀን ለ30 ደቂቃ በሳምንት ለ5 ቀናት ማድረግ ይጠበቃል ነው። ከዛ በላይ መስራት ከተቻለ ደግሞ ይበረታታል። አምስተኛ ከቁመታችን የተመጣጠነ የክብደት መጠን ሊኖረን ይገባል ነው። ይህ ደግሞ BMI የሚባለው ከ18.5 እስከ 25 መሆን ይኖርበታል። ይህን ለማወቅ ምን እናደርጋለን? ክብደታችን በቁመታችን በሁለት ጊዜ በማካፈል ማግኘት እንችላለን። ለምሳሌ አንድ ሰው ክብደቱ 80 ቢሆን ወይም ደግሞ 80 ኪሎ ቢሆን ቁመቱ ደግሞ 1.8 ሜትር ቢሆን BMI የሚሆነው 80 ሲካፈል 1.8 እና እንደገና ሲካፈል 1.8 ይሆናል ማለት ነው። ይህ ደግሞ 24.69 ይመጣል። ይህ ቁጥር ደግሞ ቅድም ኖርማል ብዬ ከገለጽኩት ከ18.5 እስከ 25 ውስጥ ስለሚያርፍ ያው እንደ ኖርማል ይቆጠራል ማለት ነው። ስለዚህ ሁሉም ሰው ይሄንን በማድረግ የራሱን የBMI ወይም ደግሞ ቁመቱ እና ክብደቱ ይመጣጠናል ወይ የሚለውን ነገር ማወቅ ይችላል ማለት ነው። ስድስተኛ ጤናማ አመጋገብ እንከተል። ከተፈተጉ እህሎች የሚገኙ እንደ ፒዛ፣ በርገር፣ ፓስታ ያሉ ምግቦችን እናስወግድ። እንደ ለስላሳ መጠጦችና የታሸጉ መጠጦችንም እናስወግድ። ጮማና የበሬ ስጋን በተቻለ መጠን ብናስወግድም የተሻለ ነው። ስጋ መመገብ ቢፈለግ ቢቻል የዶሮ ስጋና የአሳ ስጋ ብንጠቀም ይሻላል። ካልተቻለ ደግሞ ጮማ የሌለው የፍየልና የበግ ስጋ መጠቀም እንችላለን። አትክልትና ፍራፍሬን እናዘውትር። የሚመከረው በቀን 200 ግራም አትክልትና 200 ግራም ፍራፍሬ እንድንመገብ ነው። ያው ይህን ተግባራዊ ለማድረግ ሊከብድ ይችላል፣ ግን ያው የቻልነውን ያክል እናድርግ ነው። ሰባተኛው በቂ እንቅልፍ ለማግኘት እንሞክር። በቀን ቢያንስ ለ7 ሰዓታት እንቅልፍ እንተኛ እና ጭንቀት ካለ ማስወገድ ያስፈልጋል። ለምን? ጭንቀት በራሱ የልብ በሽታ እንደሚያመጣ ስለሚታወቅ ማለት ነው። ስምንተኛ ሲጋራ ለማጨስና አልኮል መጠጥ ማስወገድ ናቸው።